ዛሬ በሁለት ደቂቃ ውስጥ ፑል አፕስ አሰራራችሁን እናካክላለን። አዲስ ጀማሪ ከሆናችሁ አሊያም ደግሞ ፐርፌክት ፖዚሽን እንዴት እንደሆነ በጋራ እንመልከት። የመጀመሪያው አያያዛችን ነው። ይህ ደግሞ ፑል አፕ በምንሰራበት ጊዜ እጃችንን ከጭንቅላታችን በላይ አድርገን ስለሆነ የምንሰራው፣ ስንይዝ ከደረታችን ሰፋ አድርገን ነው። ፑል አፕ በምንሰራበት ወቅት እጃችንን በጣታችን ሰውነታችንን ከመደገፍ ይልቅ በሙሉ እጃችን ብንይዝ ተመራጭ ነው እና ቀለል ያደርግልናል ስፖርቱ ነው። በመቀጠል እናንተ ብቻ በትክክል መያዛችሁን እርግጠኛ ነው። ሌላው ትሩ ፑል አፕ በምትሰሩበት ጊዜ ብረቱን እንደ መስበር ሲይዙ መንጠልጠል ሳይሆን እንደዚህ ጭምቅ አድርጎ መያዙን። በመቀጠል የሰውነት አቀማመጥ፣ ይህን ስናወራ ሁለት አይነት የሰውነት አቀማመጥ መኖራቸውን ልብ ማለት አለብን። ስታንዳርድ እና አርችድ። ስታንዳርድ ፎርምን ስንሰራ ሰውነታችንን ቀጥ አርግተን እግራችንን ደግሞ ወደፊት ስትሬት አርግተን ነው የምንሰራ። ይህ ደግሞ የታችኛውን የጀርባችንን ክፍል ለመገንባት ይጠቅመናል። በመሆኑም አርቸር ኤንድ ዋን ሃንድ ፑል አፕ የሚባሉትን የፑል አፕ አይነቶች በቀላሉ እንድንሰራ ይረዳናል። ይህ ፎርም በአብዛኛው ፎከስ የሚያደርገው የላትስ የሚባለውን የጀርባችንን ክፍልና እንዲሁም ደግሞ የስፓይን መሸፈኛ የሆኑትን ሁለቱን መስመሮች በትንሹ ትሬን እንድናደርግ ይረዳናል። በተቃራኒ ደግሞ አርች የሚባለው የፑል አፕ ፖዚሽን ደግሞ ሙሉ ትኩረቱን የሚያደርገው የላይኛውን የጀርባችንን ክፍል ነው። በዚህኛው ፎርም ጊዜ ደግሞ ደረታችንን ወደፊት ገፋ በማድረግና ሰውነታችንን ቀጥ አርግተን እግራችንን ወደኋላ ሳብ በማድረግ የምንሰራው የፑል አፕ አይነት ነው። ይህን የስፖርት አይነት በምንሰራበት ጊዜ ሌሎች የፑል አፕ አይነቶችን ለመስራት የሚጠቅሙ መስሎችን ከማነቃቃት ይልቅ የጀርባችንን የላይኛውን ክፍል ለመገንባትና መስል ቢልድ ለማድረግ እጅግ በጣም ጠቃሚ ነው። በዚህ ቪዲዮ እንዳየነው እንግዲህ ፑል አፕስ የሚባለውን የስፖርት አይነት በምንሰራበት ጊዜ ምንም አይነት ማቴሪያሎችን ወይም የጂም እቃዎችን ሳንጠቀም ኖርማሊ ቦዲ ዌይትን በመጠቀም ወይም የሰውነታችንን ክብደት ብቻ በመጠቀም የምንሰራው ሲሆን የጀርባችንን ሙሉ ክፍል ለመገንባት ይጠቅመናል እና በተደጋጋሚ በሰራን ቁጥር ሞር ስትሪንግስ የባካሬን እናገኛለን። በመጨረሻም ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ከታች የሰብስክራይብ በተኗን ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እንገናኝ።